እሺ እንዴት ናችሁ? ተስፋ አድርጋለሁ ሁላችሁ ባላችሁበት ቦታ ደስተኛ እንደሆናችሁ ጤናማ እንደሆናችሁ በመከፋት ውስጥም ያላችሁ ፈጣሪ መጽናናትን እንደሰጣችሁ አምናለሁ። ዛሬ የምናወራው ያው በክፍል 4 ስለ ኦፕሬሽን ስትራቴጂ ዴቨሎፕመንት እናወራለን። ዴቨሎፕመንት ኦፍ ኦፕሬሽን ስትራቴጂ እናወራለን፣ እንማማራለን። ጥያቄ አስተያየት ካላችሁ መጠየቅ ትችላላችሁ። ፕሊስ በዚህ ትምህርታዊ ቪዲዮ ላይ ደስተኛ ከሆናችሁ የዩቲዩብ እንዲሁም የሊንክድኢን እንዲሁም ደግሞ የቲክቶክ አካውንቴን ሰብስክራይብ እንዲሁም ላይክ እንደ ፎሎ አድርጉ። ስለ የምናወራው ርዕሰ ጉዳይ ላይ በቀጥታ ገባለሁ ማለት ነው። እንግዲህ ዋናው ዓላማችን ሃው ዊ ዲቨሎፒንግ ኦፕሬሽን ስትራቴጂ እንዴት ነው የክንውን አሰራር ስልታዊ እቅድን መንደፍ የምንችለው መቅረጽ የምንችለው በሚል ርዕሰ ጉዳይ ላይ እናወራለን ማለት ነው። ስለዚህ በዛሬው ዲስከሽናችን እንግዲህ ቢፎር ዊ አር ጎይንግ ቱ ዲቨሎፒንግ ኦር ሜንቴኒንግ operational strategy development, first we need to understand the corporate missions of what an entity or a company. በመጀመሪያ ደረጃ የክንውን የስራ አሰራርን ከመቅረጻችን በፊት ወይም ከማዘጋጀታችን በፊት መጀመሪያ አጠቃላይ የተቋሙ ተቋማዊ ተልዕኮ ወይም ግቡ ምን እንደሆነ መረዳት አለብን ማለት ነው። ይህንን ካልተረዳን ጀስት ነገሮች እኛ እንደምናስበው እኛ እንደምንረዳው ምርትና አገልግሎቶቻችንን ለደንበኞቻችን አማራጭ ፍላጎትና መሰረታዊ ፍላጎት አድርገን መሸጥ አንችልም ማለት ነው። ከምን አንግል አንጻር ነው? ከኮምፒቲቲቭ አድቫንቴጅ አንጻር ማለት ነው። ከፉክክር ብልጫ ለማግኘት ከተፈለገን ከተወዳዳሪዎችን አንጻር ክሊርሊ ዊ ኒድ ቱ አንደርስታንዲንግ ዋት ዘ ኮርፖሬት ሚሽንስ ኦፍ ዋት ኤ ካምፓኒ የተቋሙን አጠቃላይ ተቋማዊ ተልዕኮና ግብን ምን ማድረግ አለብን መረዳት አለብን ማለት ነው። አዘርዋይዝ ነገሮች ኤክስፔክት እንዳደረግናቸው ላይሆኑ ይችላሉ ማለት ነው። እንግዲህ እዚህ ጋር ባክግራውንድ ላይ ያለው በአጠቃላይ ስለዚህ ጉዳይ ነው የምናወራው ማለት ነው። ከላይ የምታዩት ለምሳሌ ሚሽን የሚል አለ ወይም as we have told you what's corporate missions እንግዲህ ይሄ corporate missions it's a set of a long range plan, regular plans and a goal including what's listed in the above statement. We need to justify and we need to know the kinds of business the company want to be in. የመጀመሪያ ማለት ሲጀመር እኛ ያለንበት የንግድ መስመር እኛ ያለንበት የንግድ ተቋም ምን አይነት ንግድ ውስጥ ነው ያለው፣ ምን አይነት ስራ ነው እየሰራ ያለው፣ ምን አይነት አማራጭ ስራ አለ የሚለውን ነገር ማወቅ አለ። ወይም ጀማሪም ከሆነ ደግሞ ምን አይነት ስራ ውስጥ እንደምንገባ እርግጠኛ መሆን አለብን ማለት ነው። የምንሰማራበት የንግድ ዘርፍ ማለት ነው። ዛሬ who its customers are ደንበኞቻችን ለማን ናቸው? እኛ ቢዝነስ ስናቋቁም ንግድ ስናቋቁም ደንበኞቻችን ምን አይነት ናቸው የሚሉትን ጉዳዮች ክሊርሊ ማወቅ አለብን። as we have been discussing as a operation management the basic functions of every business organizations
specifically operations, finance and the marketing it's mandatory. For example, marketing it aid to us to satisfy our customer needs and want, and how to promoting and selling our goods and service with responsible manner ማለት የሚለው እንግዲህ ማርኬቲንግ ወይም ገበያ በአጠቃላይ እንደምታውቁት የደንበኞቻችን መሰረታዊ ፍላጎትና አማራጭ ፍላጎቶችን በማጥናት የኛን ምርት የኛን አገልግሎት ሊሆን ይችላል እንዴት አድርገን ነው አስተዋውቀን በምን አይነት መንገድ መሸጥ አለብን የሚለው ነገር ጽንሰ ሐሳብ የሚነግረን ነው ማለት ነው። እንግዲህ በዚህ ርዕሰ ጉዳይ ላይ እንግዲህ ማርኬቲንግ ላይ በሰፊው የምታወሩ ስለዚህ ከስተመሮቻችሁንም ክሊርሊ ማወቅ አለብን ማለት ነው። ኢትስ ኤ ቤዚክ ቢሊፍስ አባውት ዩር ቢዝነስ about your organizational cultures, about your organizational politics. We must be creating a good working environment if we know the organizational cultures and what or their organizational politics ማለት የተቋሙን ባህል የተቋሙን የሥራ አሰራር ማኔጅመንቱ ከሰራተኛው ጋር ምን አይነት ግንኙነት ነው ያለው ሰራተኛው ከማኔጅመንቱ ክፍል ጋር ምን አይነት ሪሌሽንሺፕ አለው ደንበኛም በምን አይነት መንገድ ነው የሚያስተናግዱት የአሰራር ስራ ሂደታቸው ምን ይመስላል የሚለውን ነገር ማወቅ አለብን። ኦፍ ኮርስ sometimes this organizational culture it's not written statement but the member of or the staff of the organization they had been creating the way of connections relationship with what superior to or subordinate to superiors between the hierarchical structures of the management including top level middle level and the first levels of management ላይ ያለው ነው ማለት እንግዲህ ይሄ በርግጥ it's basic beliefs of about organization ስንል እንግዲህ አንደኛው ተቋማዊ ባህል ወይም ተቋማዊ ፖለቲክስ ስንል ብዙ ጊዜ የተጻፈ አይደለም ተጽፎም እናገኘዋለን። ነገር ግን ሰራተኛው ስራውን በሚሰራበት ሰዓት ላይ ራሱ የፈጠረው የሰራተኞች ግንኙነት ሊሆን ይችላል። ለምሳሌ ከላይ ወደ ታች ወይም ከታች ወደ ላይ ሆሪዞንታሊ ሊሆን ይችላል ቨርቲካሊ ሊሆን ይችላል። እንግዲህ የተቋማት አስተዳደራዊ መዋቅር እንደምታውቁት ማለት ነው። ይህንን ጉዳይ በደንብ ክሊርሊ ማወቅ አለብን። ሰራተኛው ከአሰሪው ጋር ምን አይነት ሪሌሽንሺፕ ነው ያለው? ሰራተኛው ከአለቃው ጋር ምን አይነት ግንኙነት ነው ያለው? አለቃው ሰራተኞችን በምን አይነት መንገድ ነው የሚያየው? የአሰራር ሂደት ውስጥ ምንድነው የሚለውን ነገር በደንብ ማወቅ አለብን ማለት ነው። ይሄ በኮርፖሬት ሚሽን ላይ ክሊርሊ ይህንን ነገር አይዴንቲፋይ ማድረግ አለብን ቢፎር ዊ አር ጎይንግ ቱ ዲቨሎፕ ዋት ኦፕሬሽናል ስትራቴጂ ዘ አዘር ኢዝ ኢትስ ጎል ኦፍ ሰርቫይቫል ኦር ግሮዝ ኦር ፕሮፊታቢሊቲ። ተቋሙ ራሱ በተልእኮ ደረጃ አሁን ያለው ተልእኮ እንግዲህ ስለ ስትራቴጂ አውርተናል በትንሹ በዛኛው ክፍል ላይ ሰርቫይቭ ለማድረግ ነው ወይስ ራሱን ለማሳደግ ነው ወይስ ለትርፍ ነው የሚሰራበት ስቴጅ የሚለውን ነገር በደንብ ማወቅ አለብን። ለምሳሌ ብዙ ጊዜ ስታርታፕ ላይ ካያችሁ በንግድ ዓለም ውስጥ ያው ፕሮዳክት አምርት ሊሆን ይችላል አገልግሎት ሰጥቶ ሊሆን ይችላል የምንፈልገውን ትርፍ ላናገኝ እንችላለን። ስለዚህ የሰርቫይቫል ጉዳይ ነው ማለት ነው። ስለዚህ ሰርቫይቫል ጉዳይ ላይ ከሆነ as we know in cost volume profit analysis one measurements toolkits of CVP analysis break even point የምታውቁ ነው። ለምሳሌ ገቢና ወጪያችን አትሊስት እኩል መሆን ትርፍ ባናገኝም ኪሳራ ውስጥ መግባት የለብንም የሚል ጽንሰ ሐሳብ በአስተዳደሩ ወይም በላኛው እርከን ላይ ያለው የስራ አመራር ወይም የአስተዳደር ክፍል ይህንን ካለ ድርጅቱ ምን ሰርቫይቭ ላይ ነው። አሁን ስራውን ሰርቫይቭ ለማድረግ ነው እንጂ ለእድገትም አይደለም ለትርፋማነትም አይደለም ማለት ነው። ስለዚህ ይህንን በአግባቡ ምንድነው ማወቅ አለብን ማለት ነው before we are going to develop what operational strategy. So this mission statements all an organization where it is going. እንግዲህ በአጠቃላይ ይሄ የተቋም ተቋሙ የት ቦታ ላይ እንደሚሄድ ነው የሚያሳይ ምን ላይ እንደሚደርስ የሚያሳየን ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ይህንን ከጨረስን በኋላ በቀጥታ ይህንን አይዲያ ወደ ቢዝነስ ስትራቴጂ ነው የቢዝነስ ስትራቴጂያችንን በደንብ ማወቅ እንችላለን ማለት ነው። እንግዲህ ስለ ቢዝነስ ስትራቴጂ ስናወራ መጀመሪያ ማወቅ ያለብን ኦርጋናይዜሽናል ኮምፒታንሲ
በራሱ ተቋሙ ራሱ ብቁ ነው ወይ? ይሄ ያቀደውን ተልዕኮ ማሳካት የፈለገውን ግብ ለማሳካት አቅም አለው ወይ? ችሎታ አለው ወይ? የተዋቀረበት መንገድ ምንድን ነው የሚለውን ነገር ክሊርሊ ማወቅ አለብን ማለት ነው። as we know this business strategy, as I've told you, it's also a long range plan, or it's a long range game plan of an organizations. It provide roadmap how to achieve what a corporate mission ማለት እንግዲህ እንደሚታወቀው የንግድ ስልታዊ እቅድ የረጅም ጊዜ የእቅድ አይነት ሆኖ የጨዋታ ልክ እንደ ጨዋታ የሚመስል ወይም የአሸናፊነት ሂደት በተቋሙ ዘንድ ሆኖ ተቋሙ እንደ ካርታ የሚጠቀምበት አጠቃላይ የድርጅቱን ግብ የድርጅቱን ተልዕኮ ለማሳካት የምንጠቀምበት የስልታዊ እቅድ አይነት ነው ማለት ነው። እንግዲህ ይሄ ስለ ጌም ፕላን አይ ቲንክ ጌም ቲዮሪ የሚባል ጽንሰ ሀሳብ አለ። በተለይ የምጣኔ ሀብት ባለሙያዎች እዚህ ሙያ ላይ ያሉ በደንብ ያውቁታል። ይሄ ጌም ቲዮሪ ስፔሻሊ ስትራቴጂካሊ ለኦፕሬሽን ማኔጅመንት ይጠቅመናል። ኢንዲቴል በሌላ ርዕሰ ጉዳይ አወራበታለሁ። ስለዚህ ቢዝነስ ስትራቴጂያችን our business strategy it must be aligned with what our corporate missions of an entity የኛ የንግድ ስልታዊ እቅዳችን ከተቋሙ አጠቃላይ ተልዕኮ አንጻር ከተቋሙ አጠቃላይ ግብ አንጻር ምንድነው መታረቅ አለበት ማለት ነው። ብዙ ጊዜ ካምፓኒ to do reach their goals እንግዲህ ያው ተቋሙ የቢዝነስ ስትራቴጂ ላይ ያቀደውን ቅድም ኮርፖሬት ሚሽን ላይ ያቀደውን ወይም ኮርፖሬት ሚሽን ላይ ያቀደውን ተልዕኮና ግብ ለማሳለጥ የሚጠቀምበት የእቅድ አይነት ነው ማለት ነው። በተለይ ሪሶርስ አሎኬሽን ላይ ማለት ነው። ሪሶርስ አሎኬሽንን እንዴት ተጠቅመን ነው how in which way we allocating our resource and to meet what our organizational missions or our organizational goal የሚለው ነገር ዲፋይን ያደርግልናል። ያለንን ውስን ሀብት እንዴት ተጠቅመን ነው ተቋማዊ ተልዕኮአችን ተቋማዊ ግባችንን ማሳካት የሚለውን ነገር ይነግረናል ማለት ነው ቢዝነስ ስትራቴጂ ማለት ነው። ስለዚህ ቢዝነስ ስትራቴጂ ሳንረዳ ኦፕሬሽናል ስትራቴጂ ማውጣት አንችልም። ኦፍ ኮርስ ዲስ ቢዝነስ ስትራቴጂ ሪሰርች ኤንድ ዴቨሎፕመንት ወይም በጥናትና ዴቨሎፕመንት ክፍል ውስጥ የሚሰራ ጥናት ቢሆንም ይህንን ጥናት በአግባቡ ተጠንቶ የተቋሙን ውስን ሪሶርስ በመጠቀም ተቋሙ ለሚያመርታቸው ወይም ለሚፈጥራቸው ምርትና አገልግሎቶች ግብዓት እንዲሆን መጠቀም አለብን ማለት ነው። እንግዲህ ስለ ስትራቴጂ ስናወራ as we have seen in my backgrounds መጀመሪያ ኦርጋናይዜሽናል ኮምፒተንስ ራሱ ተቋሙ ብቁ ነው የሚለው ማወቅ አለብን። ምክንያቱም ስለ ሪሶርስ ስናወራ we have input resource including raw materials, labors, informations, technology, capitals and others even if technology ማለት ነው። እነዚህ ውስን ሀብቶች ናቸው። እውነታውን ባለው የዓለም ነባራዊ ሁኔታ ላይ እነዚህን ውስን ሀብቶች በአግባቡ ተጠቅሞ ትራንስፎርሜሽናል ፕሮሰስ አድርጎ የሚፈለገውን ፕሮዳክት ወይም ሰርቪስ አምርቶ ለደንበኞች እርካታ መስጠት ብቃት ይጠይቃል። ደንበኞች ስንል መሰረታዊ ፍላጎት አለ፣ አማራጭ ፍላጎቶች አሉ ማለት ነው። እንግዲህ በሌላው ላይ እንዳለው ማለት ነው። ስለዚህ ኦርጋናይዜሽናል ኮምፒተንሲን በደንብ ማወቅ አለብን ማለት ነው። እቅድ ስላወጣን ብቻ ሳይሆን ስትራቴጂ ስለደረሰ የመፈጸም አቅም አለ ወይ? አክቹዋል ፐርፎርማንሱ ማየት እንችላለን። ያለን የሰው ኃይል ምን ያህል ብቃት አለው? ያለን ፋይናንስ ምን ያህል አቅም አለው? ምን ያህል ስራውን መስራት ይችላል የሚለው ነው። ያለን ቴክኖሎጂ አሁን ዓለም ካለበት ማህበረሰብ ጋር መወዳደር ይችላል ወይ? ኢንፎርሜሽኖች መረጃዎች ራሱ ማለት ነው የምናገኛቸውን የመረጃ ፍሰቶች በምን አይነት መንገድ ነው ኮሚኒኬት አድርገን we had been using for the purpose of what organizational input ይጠቀም የሚለው ነገር ወሳኝ ነው። ስለዚህ እነዚህ ነገሮች ክሊርሊ ማወቅ አለብን ማለት ነው። አለበለዚያ እነዚህን ባላወቅንበት ሁኔታ ላይ ዌስቴጅ ይኖራል፣ የሀብት ብክነት፣ የሪሶርስ ብክነት ይኖራል ማለት ነው።
እዛ ጉዳይ ላይ ያመጣቸዋል። ስለዚህ ኦርጋናይዜሽናል ኮምፒታንሲውን ክሊርሊ ማወቅ አለበት። ይህንን ካወቅን ቢዝነስ ስትራቴጂያችን ላይ ቀጥታ ገብተን we are going to analyze what ማርኬት እና ኢንቫይሮንሜንታል አናሊሲስ የገበያ ትንተናና ጥናት እናደርጋለን። የከባቢ ዳሳዊ ጥናት እናደርጋለን ማለት ነው። as we have seen marketing it aid to us to identifying our consumers needs and wants and how to promoting and selling what our goods and service ነው። እንግዲህ ማርኬቲንግ የሸማቾችን ወይም የደንበኞቻችሁን መሰረታዊ ፍላጎትና አማራጭ ፍላጎቶችን በመለየት የምርትና አገልግሎቶቻችን ኃላፊነት በተሞላበት መንገድ እንዴት አድርገን እናስተዋውቃለን፣ እንዴት አድርገን እንሸጣለን የሚለው ነገር ግልጽ ነው ማለት ነው። ስለዚህ ይሄ ኮምፒቲቲቭ አድቫንቴጅ ወይም የፉክክር ብልጫ ለማግኘት ከተወዳዳሪዎቻችን አንጻር ይሄን ማወቅ አለብን ማለት ነው። ዛዘርስ ኢንቫይሮንሜንታል አናሊሲስ እንግዲህ ኢትስ ኢንፑት ቱ አወር ቢዝነስ ስትራቴጂ ባይ ዘ ዌይ የከባቢ ዳሰሳ ጥናት ለንግድ ስልታዊ እቅዳችን እንደ ግብዓት ያገለግላል። እኛ ባናጠናውም በላኛው እርከን ላይ የሚጠና ቢሆንም we need to understand the assessment of the general environment including social, economics, political, technological, competitively አድቫንቴጆችን መለየት አለብን ማለት ነው። በተለይ እኛ ሀገር ላይ ለምሳሌ ዳሰሳ ጥናት ስንል እንደ ምሳሌ ኢንተርናሊ ነው ከሀገራችን it's an example to our domestic investor ለሀገር ውስጥ ባለሀብት ይሆናል ብዬ ስለማምን ማለት ነው። ብዙ ጊዜ የከባቢ ዳሰሳ ስናት ለምሳሌ ኢኮኖሚው ኤክስተርናል ፋክተር ነው ለኛ። የኢትዮጵያ መንግስት በቅርቡ እንደምታውቁት ማክሮ ኢኮኖሚ ፖሊሲ፣ የፊዚካል ፖሊሲ፣ የታክስ ፖሊሲዎችን ሪፎርም እያደረገ ነው ያለው። እነዚህ ሪፎርሞች በእኛ የንግድ እንቅስቃሴ ላይ በእኛ ምርትና አገልግሎት ላይ ምን አይነት ተጽዕኖ ይፈጥራሉ፣ ወደፊት በምናመርተው አገልግሎት ወደፊት በምንሰጠው አገልግሎት ምን አይነት ኢምፓክት አለን ብለን አስቀድመን እነዚህ ነገሮች ፎርካስት ማድረግ አለብን ማለት ነው። ኤክስፕሊሲትሊ እንኳን ዲፋይን ባናደርጋቸው we need to what risk diversification we need to diversify the risk and uncertainty ወደፊት በንግዳችን ላይ የሚፈጠሩ ስጋቶች እና አደጋዎችን እንድንለይ ይረዳናል ማለት ነው። ለምሳሌ የታክስ ፖሊሲዎች አሁን በጣም ዴሊ እንደምታውቁት ለውጦች አሉት። የማክሮ ኢኮኖሚ ፖሊሲ ለምሳሌ የፍሎቲንግ ሲስተምስ ኦፍ ማርኬቱ በዶላር አስቻለ ኢምፖርት ኤክስፖርት ላይ ምን አይነት ኢምፓክት አለው የሚለው ነገር አስቀድመን ተረድተን ይህንን ካወቅነው በኋላ በተጠናው የከባቢ ዳሰሳ ጥናት መሰረት ቢዝነሳችንን መጀመር እንችላለን ማለት ነው። ሶ እንደው ስለ ኢኮኖሚ ስናወራ ሌት ጂኦፖለቲክሱን እንኳን ማየት እንችላለን። ለምሳሌ ኢስት አፍሪካ ላይ አሁን ኢስት አፍሪካ ላይ ያለው የጂኦፖለቲክስ፣ የጂኦ ኢኮኖሚክስ፣ የጂኦ ሶሻል ለውጦች በእኛ የንግድ እንቅስቃሴ ላይ ምን ኢምፓክት አለው ብለን ማወቅ አለብን ማለት ነው። አይበላችሁ ባለፉት አሁን ስቲል ነው ማለት በመካከለኛው ምስራቅ በቀይ ባህር አካባቢ እንዲሁም ደግሞ በኢራን ባህረ ሰላጤዎች አካባቢ ላይ ከፍተኛ ውጥረት አለ። እነዚህ ውጥረቶች ወደዳችሁም ጠላችሁም ማለት ነው በእኛ የንግድ እንቅስቃሴ ላይ ተጽዕኖ ያመጣል ማለት ነው። አብዛኛው የኦፕሬሽናል ስትራቴጂ ላይ ያሉ ሰዎች ይህን ነገር በደንብ ማወቅ አለባቸው። ለሚመለከተው ክፍልም ያው ያለውን ነገር ግብአት አድርገው ቢሰጧቸው ስትራቴጂካሊ ፎር ኔክስት ይር ፎር ኔክስት ካምፔሪድ ጥሩ የሆነ ስልታዊ እቅዶችን እንድናቅድ ይረዳናል ማለት ነው። ታዲያ የዚህ ጂኦፖለቲክስ የጂኦ ኢኮኖሚክስ ኢስት አፍሪካ ላይ ያለው ማለት ነው በቅርቡ እንኳን የዛሬ 2-3 ዓመት የምታስታውሱ ከሆነ ብዙ የኛ ያለችንንም ኢምፖርት ማለት ነው ያለችንም ኤክስፖርት እንኳን በአግባቡ እንኳን ማምጣት አልቻለም። በዚህን ሰዓት ፋብሪካዎች ግብአት አጥተው ምርት ማምረት አጥተው ሰራተኛ እስከመበተን ድረስ የደረሱ አሉ። ኢቨን ኤክስፖርት ማድረግ ምርት ወደብ ላይ ተቀምጦ ከፍተኛ ችግር ውስጥ እንደነበር ታስታውሳላችሁ። አብዛኛው ማኑፋክቸሪንግ ዘርፍ ላይ ያሉት የሀገር ውስጥ ባለሀብቶች ይህንን ጉዳይ ይረዳሉ የሚል እምነት አለ። ስለዚህ እዛ አካባቢ ላይ የሚፈጠረው ነገር እኔን አይመለከተኝም ብሎ ቁጭ ማለት ተገቢ አይደለም ማለት ነው። በተለይ አዝ ኢትዮጵያን ፖይንት ኦፍ ቪው ማለት በተለይ እንደ ሀገራችን ነገሮችን አርቲኩሌት የምናደርግበት መንገድ ነገሮችን የምናይበት መንገድ እኔ በጣም ይገርመኛል። ባለሀብቱ ማለት ነው ስፔሻሊ። ስለዚህ እዛ ኤሪያ ላይ ያለው ለውጥ በቀጥታ ሞት እናንተ ኢምፓክት ያለው። ስለዚህ እንደዚህ አይነት ግጭቶች በሚፈጠሩበት ሰዓት ላይ ግብአት ከውጭ ኢምፖርት የምታደርጉ ከሆነ ምንድነው መፍትሄ?
ምንድነው መፍትሄ ብላችሁ ወደ አማራጭ ፍላጎቶች ትፈልጋላችሁ ማለት ነው። ለምሳሌ ሰብስቲቱሽንስ ኦፍ ፕሮዳክት ሰብስቲቱሽን ወይም ከውጭ የሚመጣውን ግብአት በሀገር ውስጥ ግብአቶች የመተካት ይሄ ቅርም ኦፕሬሽን ላይ በደንብ ይሰራል። እንዴት ነው መንገባው? እንዴት ነው እሱ በጣም ሰፊ ይችላል። ይሄንን እንኳን ማሰብ ያስፈልጋል ማለት ነው። አዘርዋይስ how we will become competitive advantage እንዴት ነው የፉክክር ብልጫ ይዘን ምርትና አገልግሎቶቻችን መሸጥ የምንችለው ማለት ነው። እንደምታዩት እንደው በኢኮኖሚ ደረጃ እንኳን የምታዩት ብዙ መረጃዎች እንደሚያሳዩ ላለፉት ኢትዮጵያ በአመት 20 ቢሊዮን ዶላር ያስፈልጋታል። ከ20 ቢሊዮን ዶላር በላይ ማለት ግን ኢኮኖሚ እያመነጨ ያለው ከ10 ቢሊዮን ያልበለጠ ነው። ዳታዎች እንደሚያሳዩ ላለፉት ጊዜያት ማለት እነዚህ 10 ቢሊዮን ዶላር ጉድለት አለ ማለት ከየት እየመጣ ነው? you should be ask yourselves የመንግስት ዕዳ ሲበዛ ወደዳችሁም ጠላችሁም ፕራይቬት ሴክተሩ ላይ ኢምፓክት ያደርጋል። ለምን መንግስት ዕዳውን ሊከፍል ከናንተ ከፍተኛ ግብር ይሰበሰባል። አንጎዳም ማለት አትችሉም ማለት ነው። ኢቭን ኢፍ ኮራፕሽን በብዙ አይነት መንገድ ነው የሚደረግ። ፕሮክሲ ቢዝነሱ በመገኝ መንግስት ሰዎች የውክልና ቢዝነስ እየሰሩ ፕራይቬት ሴክተሩ እንዳይወዳደሩ ካረጋ ኢትስ ዲፊካልት። ይሄ ደግሞ የግል ሴክተሩ ስራ የመፍጠር እድሉ ትርፋማነቱን ችግር ውስጥ ይከታል ማለት ነው። ሶ we need to articulate what the general environments of what your business related with your business because of the world becomes so dynamic, the world becomes so sophisticated, the world is so competitive. Under this dynamic and the competitive marketing environment, we must be an advantageous to securing what our business, to promoting and to selling what our goods and service from what our competitor perspective ማለት ነው። እንግዲህ የዓለም ነባራዊ ሁኔታ እንደምታዩት እጅግ በጣም ውስብስብ ነው። በዚህ ውስብስብ ዓለም ውስጥ በዚህ ተወዳዳሪ ዓለም ውስጥ በዚህ በጣም እጅግ ፈጣን በሆነ ውድድር ዓለም ውስጥ ተወዳድሮ ምርትና አገልግሎቶቻችን ከተወዳዳሪዎቻችን አንጻር መሸጥ ይጠበቅብናል ማለት። ስለዚህ አካባቢውን የምናይበት መንገድ ማወቅ አለብን ማለት ነው። እንግዲህ ለምሳሌ ኢንተርናሊ ደግሞ እናምጣው። አሁን ከጂኦፖለቲክስ አንጻር ስናየው አር ሲቪል ዋር ባይዘው ማለት ነው የኛ የእርስ በርስ ግጭት በንግድ እንቅስቃሴዎቻችን በምርትና አገልግሎቶቻችን ላይ ምን እየፈጠረ ነው? ለምሳሌ ሰላም የሌለበት ግጭት ያለበት ኤሪያ ላይ አንድ ባለሀብት ሄዶ ኢንቨስት ቢያደርግ ኦፕሬሽን መስራት አይችልም። ምክንያቱም በሰላም ምክንያት ምርትን ማምረት አይችልም፣ አገልግሎትን መስጠት አይችልም ማለት ነው። ስለዚህ ይሄ የሰላም ጉዳይ it's not a part of the government only, it also what a part of an investors ይሄ የባለሀብቱም ጭምር ነው ማለት ነው። ባለሀብቱ ስላችሁ of course it's depending on what we will be follow our business model, what we had followed our business ከዚህ በፊት እየተከተልን ያለው የንግድ ሞዴሎቻችን ወደፊት የምንከተለው የንግድ ሞዴሎቻችን ላይ የተመረኮዘ ነው። ነገር ግን እንደው ላለፉት ዓመታት እንኳን ካያችሁ ካስተዋላችሁ አብዛኛው ያው ማክሮ ኢኮኖሚ ላይ ያሉ የንግድ አካላቶች እውነታው ማለት ነው ቢዝነስ ሞዴሉ በጣም ጥሩ አይደለም። በጥቂት ሰዎች በጥቂት አካላቶች የሚዘወር ቢዝነስ ነው። it may have been politician, it may have been government official or it may have been what proxy business ነው በብዛት ወይም የፖለቲካ ተቋም ድርጅት ሆኖ የሚሰራ ነው ወይ ደግሞ የመንግስት ባለስልጣን ሆኖ በውክልና የሚሰራ ነው ወይም ደግሞ የውጭ ዜጎች የተሳተፉበት ነው። በዚህ ሁኔታ ውስጥ ስፔሻሊ ስሞል ኤንድ ሚዲየም ኤንቲቲ ላይ ያለው ካምፓኒዎች በጣም ይጎዳሉ ማለት ነው። ያ ማለት እስካሁን ያለውን ሪሶርሳችንን በአግባብ ወደ ሀብት እንድንቀይር አላደረገንም ማለት ነው። እና በእርግጥ አንዳንዴ ቢሃይንድ ኮንፍሊክት the way of what we had followed our business model is zero one contribution by the way ከግጭት ጀርባ ያለው ነገር ከዚህ በፊት እኛ ስንከተል የነበረባቸው የንግድ እንቅስቃሴ ሞዴሎች ወሳኝ ናቸው። ምክንያቱም ቅድም እንዳልኳቸው አብዛኛው በእኩልና የሚሰራ ነው ወይ አብዛኛው የፖለቲካ ፓርቲ ተቋም ይሆናል ወይ ደግሞ የባለስልጣን በእኩልና ይሰራ ወይ የውጭ ዜጋ የሚሳተፉበት ነው። እንግዲህ ሪሶርሱን ጥቂት ሰዎች ሳይንሳዊ ባልሆነ መንገድ ሲቀራመጡት ወደ ህጋዊ ነገር ለመምጣት ስንፈልግ ጥያቄ ሲመጣ
they may have been creating what artificial conflict ይሄ ሰው የሚፈጥረው ግጭትን በመፍጠር ሰላማችን እንድናሳይ አድርገናል። በተለይ እንደኛ እኛ ሀገር ላይ ያለው ሁኔታው ማለት ነው። ስለዚህ ይሄ ፒስ ኤንድ ሴኩሪቲ ለቢዝነስ ስትራቴጂያችን ላይ ኢምፓክት አለው ማለት ነው። ስለዚህ የሚመለከተው አካልም የሰላምና የደህንነት ጉዳይ ላይ ምንም ማለት ነው ጊዜ ሊሰጠው የሚገባ ጉዳይ ነው። ኢቨን ኢፍ ቱ አትራክቲንግ ፎሬን ኢንቨስተር ባይ ዘ ዌይ የውጭ ባለሀብቶችንም እንኳን አትራክት ለማድረግ ብናስብ እንኳን ማለት ነው። ሶ we need to know the general environment of what your business which will be impacted your operational business strategy እንግዲህ አጠቃላይ ያለው ከባቢ ላይ ያለው ሁኔታ የእናንተ ንግድ የንግድ እንቅስቃሴ ወይም አሰራር እንቅስቃሴ ተጽዕኖ መፍጠሩን በደንብ አድርጋችሁ መረዳት አለባችሁ። ስለዚህ የሰላምና የደህንነት ጉዳይ የጋራችን ጉዳይ ነው። እንግዲህ በሽታዎች እነዚህ ፓንዳሚኮች እንደምታዩት ነው። እኛ ስትራቴጂ በነደፍን ቁጥር ተወዳዳሪዎቻችን in different way they may have attacked us በሚፈልጉ መንገድ አታክ ያደርጉናል። ለዚህ አታክ ወይም ለዚህ ጥቃት ደግሞ እኛ ራሳችን ማለት ታክቲካል ስትራቴጂ በማውጣት ለዛ ሪስፖንስ ካላረግን just how we will be competing globally to promoting and selling what our product and service እንዴት አድርገን ነው በዓለም አቀፉ ማህበረሰብ ላይ ምርትና አገልግሎቶቻችን አስተዋውቀን መሸጥ የምንችለው ማለት። ስለዚህ ሰፊ ነው የርዕሰ ጉዳይ እንደው በሰፊ እናወራለን። even if ቴክኖሎጂካል ባይዘው still now we have been slave in technology በነገራችን ላይ በቴክኖሎጂ ደረጃ ባሪያ ነው ላለፉት ጊዜያት ማለት ነው። አሁን ዓለም የደረሰችበት የቴክኖሎጂ ደረጃ it is very competitive in worldwide. So as we live in global, so we must be competing in technology, digitalizations, AI. So it is very significant. አሁን ዓለም ያለችበት በአርቲፊሻል ኢንተለጀንስ በሮቦቲክ ዘመን ላይ በዲጂታል ዘመን ላይ ባለንበት እኛ በትናንት በሬ አርሰን ማለት ነው ወይ በትናንት ሞዴል አስተሳሰባችን ከዓለም ጋር እኩል እንራመዳለን ማለት ዘበት ነው። ስለዚህ ቴክኖሎጂ አዶፕሽን ያስፈልጋል። እንግዲህ እንደምታው as the current period or recently the governments of Ethiopia they had been joined in digitalizations. I think it's clear for us AI digital ጉዳይ የቴክኖሎጂ ጉዳይ ወሳኝ በተለይ አሁን ወንጀሎችን የንግድ አሰራሩ ለመቆጣጠር ኢንፍራስትራክቸር ወሳኝ ነው ማለት ነው። እነዛ መሰረተ ልማቶች ሙሉ በሚሟሉበት ሰዓት ላይ አትሊስት ከሌላው ዓለም አቀፍ ተወዳዳሪዎች ማህበረሰብ እኩል ለመወዳደር አቅሙ አለ ማለት። ለምሳሌ IMF እና ወርልድ ባንክ ብዙ ጊዜ ሪኮመንድ ሲያደርጉ ኦፍ ኮርስ they have been biased to their interest ለራሳቸው ኢንተረስት ቢሆንም ግን the source of negotiation of bargaining power is mandatory የመደራደር አቅማችን ካላሳደግን ዳን ለማይ ነው የምንሆነው ማለት ነው። ስለዚህ ላለፉት ዓመታት ሲዝረከረክ የነበረ ሀብት ነው አሁን የዕዳ ጫና ሆኖ እየተሰቃየን ያለ ነው። ምናልባት በወቅቱ የነበሩ ብድሮች የት ቦታ ገቡ፣ እንዴት ገቡ፣ ስራ ላይ ውለዋል አልዋሉ የሚለውን ነገር አይ ቲንክ የኢትዮጵያ የገንዘብ ሚኒስተር ወይ ፋይናንስ ሚኒስተር ያውቀዋል፣ የኢትዮጵያ ፌዴራል ኦዲት ያውቀዋል፣ እንዲሁም ደግሞ የፋይናንስ ኢንተለጀንስ ቢሮ እነዚህን ጉዳዮች ጀስቲፊኬሽን አድርገውለት they must be report to their citizens ለህዝባቸው ሪፖርት የማድረግ ግዴታ አለባቸው ማለት ነው። የዛ ጫና ነው ዛሬ ዋጋ እያስከፈለን ያለው ማለት ነው። ስለዚህ አይመለከተኝም ማለት አንችልም ነው። በኢኮኖሚውም በቴክኖሎጂም እንግዲህ ተወዳዳሪ የሚለውን ምን ነው አዝቢና ያር ያንበሳ ጭራ ነው በነገራችን ላይ ማለት ነው። እንደው ከመጎረሩ እንጂ ከማናፋት ውጪ ጀስት እኔ የፉክክር ብልጫ አለን ብዬ እንደኔ አላስብም። ምክንያቱም አሁን ዓለም ሌሎቹ ዓለማቶች ያሉበት ደረጃ ላይ ለመድረስ እኛ ምን ያህል ዓመት ይፈጀብናል የሚለውን ጥያቄ ራሳችን መጠየቅ አለብን ማለት ነው። ብዙ ምሳሌዎች ነው እንግዲህ ቢዝነስ ስትራቴጂ ላይ አንድ ኦፕሬሽናል ስትራቴጂ የሚቀርጽ ባለሙያ እነዚህ ነገር ክሪል ያርጉ መረዳት አለበት። አዘርዋይስ ይህም ባልተረዳንበት ሁኔታ አለባብሰው ቢያርሱ በአረም ይመለሱ ይላሉ አባቶች፣ ወይም አድሮ ቃሪያ ማለት ነው። So we should be, you must be understood this point እነዚህ ነጥቦች መረዳት አለብን ማለት ነው።
ሌላኛው እንግዲህ ዲስቲንክቲቭ ኮምፒተንሲስ ኦር ዊክነስ ኢንተርናሊ ደግሞ የምናያቸው አወር ወርከርስ ዘ ዌይ ኦፍ አወር ሴሊንግ ሲስተምስ ዘ ዌይ ኦፍ አወር ሪሰርች ዴቨሎፕመንት ዘ ዌይ ኦፍ ዋት ዊ ሃቭ ቢን ዩዚንግ አወር ቴክኖሎጂ ዘ ዌይ ኦፍ ማኔጅመንት ኮምፒተንሲ እነዚህ ወደንም ጠላንም በስራው ላይ ኢምፓክት ያመጣሉ። ለምሳሌ የኛ ሰራተኞች እኛ እየቀጠርን ያለው ሰራተኛ እውነታ ማለት ነው አብዛኛው ተቋማቶች is it we had been employed based on the selections and the recruitment and the selection criteria you should ask yourself እንደው በትክክለኛው በእጩ ተቀጣሪዎችን የመለመልንበትና የቀጠርንበት መንገድ ትክክል ነው ወይ? እውነት በብሔር በጎሳ በሃይማኖት አይደል አብዛኞቻችን በየግል መስሪያ ቤቶቻችን በየመንግስት ተቋማቱ የተሰባሰብ ነው። ሰው እንዴት ነው በብሔሩ በሃይማኖቱ እውቀት የሚለካው? ይሄን አስተሳሰብ ይዘን ነው እኛ ከዓለም ጋር የምንወዳደረው። how we will be competing in globally እስቲ የአካባቢያችን as አንድ ፎሬን ኢንቨስተር ኢትዮጵያ ፍሪሊ እየሰራበት ባለ ዘመን እኔና እናንተ ግን በማውን መጠላለፍ ስራ እርስ በርስ እንጋደላለን። አንዱ ለአንዱ ጠላት አንዱ ለአንዱ መርዝ የሆነበት ዘመን ላይ ያለ። ስለዚህ አብዛኞቻችሁ እንደሆነ በእርግጥ ካለኝ ልምድ በዚህ እድሜ ካለኝ ልምድ በዚህ በአጭር ጊዜ ካለኝ የህይወት ልምድ I had been seen a lot of sophisticated issues which make obstacles in Ethiopian business ብዙ ውስብስብ የሆኑ ነገሮችን አይቻለሁ። ለኢትዮጵያ የንግድ እንቅስቃሴ በዓለም ላይ ፈንጥቆ እንዲያወጣ የሆነበት እንቅፋት ማለት ነው። እንደው የሰራተኛ ምልመላ እንኳን ብንመጣ በእርግጥ ኢትዮጵያ we have a diverse country, we have different nations, nationalities, different cultures, different religions, even if different beliefs ብዙ አይነት አመለካከት ባህል እሴት ቋንቋ ያለን ነው። ይሄን ህዝብ የማስተናገድ ግዴታ አለ። እሱም በህጉ ላይ ተቀምጧል። በሲቪል ሰርቫንት ላይ ለምሳሌ ለሴቶች አፈርማቲቭ አክሽን 3% አለን። ለብሔር ስብጥር ተብሎ የተቀመጠን ፐርሰንት አለ። ያንን ማሰባጠር ማለት ግን በጎሳ ወይ አንድ አካል ብቻ ሰብስበ ስራ ማለት አይደለም። ለምን ከትናንቱ ልንማር ይገባል። ትናንት ላይ የነበሩ በቀድሞ ስራ ላይ የነበሩ አካላቶች imagine it, of course they have a lot of capital but still now they are not happy. They had been sacrificing a lot of things, even if we will be sacrificing with them ከነሱ ጋር ዋጋ እየከፈልን ያለ ነው። ሰሜን ኢትዮጵያ ላይ ባለው ጦርነት እኔን አልነካም ማለት አይደለም። መካከለኛ ኢትዮጵያ ላይ ባለው የእርስ በርስ ግጭት እኔን አልነካም ማለት አይደለም። we had been impacted በእርግጠኝነት ሆኜ የምናገረው ነገር ማለት። ስለዚህ ይሄ ማኔጅመንት ኢንኮምፒታንስ እንደዛ አይነት ነገሮችን እንኳን ለማስተዳደር ብቁ የሆነ አመራር አለን ወይ? ብቁ የሆነ አስተዳደር አለን ወይ? ብቁ የሆነ ባለሙያ አለን ወይ? ከዓለም ጋር ለመወዳደር ብዙ የሆነ ቴክኖሎጂ አለን ወይ? እንደው አንድ ምሳሌ ልንገራችሁ። እንግዲህ በቀደም ዕለት የምታስታውሱ ከሆነ በኢትዮጵያ ውስጥ ያለው አብዛኛው የቴሌቪዥን ጣቢያ ተቋርጦ ነበር። እስራኤል አካባቢ ላይ ባለ የሳተላይት ማስተላለፊያ በተፈጠረ ጊዜያዊ ችግር ማለት ነው። ጥገኝነት መጥፎ ነው ባይዘው። እንደዚህ አይነት በሰው ላይ ጥገኛ ሆነን ማለት ነው። እኔ እኮ ምንጎረው ነገር ምናናፋው ነገር ነው። even if the way of our source of capital የገንዘብ ምንጫችን እንኳን እንዴት እንደመጣ ነው እኮ አብዛኞቻችሁ የምታውቁት ኢትዮጵያ ውስጥ በደንብ ክሊር ስለሚታወቅ። ለዚህ ቴክኖሎጂካሊ አውቶኖመስ ካልሆን ራሳችን ነፃችን ኢንዲፔንደንት ካልሆን አዛፍቶሊ ወይ ስሌቭ ነው ማለት ነው። ኢቭን ኢፍ የምንጠቀመው ዲጂታል እኮ ማለት ነው መረጃችን በማን እጅ ነው ያለው? አባቴ የሆነ ሰዓት እዚህ ጋር ማውራት ስለሌለብኝ ነው ብዙ ነገሮች አሉ። ስለዚህ ኦፕሬሽን ስትራቴጂያችን በደንብ ለማሳለጥ በደንብ ምርትና አገልግሎቶቻችን ለመሸጥ እነዚህን ጉዳዮች በደንብ አድርገን መስራት አለብን ማለት። ስለዚህ የመጀመሪያው አዝ ዊ ሃቭ ቶልድ ዩ ሚሽንን ቅድም እንዳልነው ማወቅ አለብን። ከዛም ቢዝነስ ስትራቴጂያችን ራሱ ማለት ነው ኦርጋናይዜሽናል የንግድ ስልታዊ እቅዱን ለማስፈጸም ራሱ ተቋሙ ራሱ ብቃት አለው ወይ ነው። ተቋም ማለት ሰው ነው። ተቋም ማለት ቴክኖሎጂ ነው። ተቋም ማለት ኢንፎርሜሽን ነው። ተቋም ማለት ፋይናንስ ነው። ተቋም ማለት መሽን። እነዚህም አንድ ላይ ነው አሰባጥረን ወደምንፈልገው የምርትና አገልግሎት ውስጥ የምንቀይረው ማለት ነው።
ስለዚህ እቅድ ስትራቴጂ ቢዝነስ እንኳን ስትራቴጂ እንኳን ስናወጣ የምንፈጽመው ሊሆን ይገባል። ለዚህ ነው ስትራቴጂ ብዙ ጊዜ ከ3 ዓመት እና ከ5 ዓመት በላይ ይቀረጽ የሚባለው ማለት ነው። ቢኮዝ እዛኛው ክፍል ላይ ስላወራው አልገባበትም ማለት ነው። ሶ ቢዝነስ ስትራቴጂያችን ስናደርግ አንደኛው ቅድም ያልኳችሁ ኢንተርናል እና ኤክስተርናል የአካባቢ ጥናት እናደርጋለን። ከባቢ እንዲሁም ደግሞ ማርኬቱን በደንብ አድርገን ማጥላት አለብን ማለት ነው። በዚህ ተወዳዳሪ በሆነው ዓለም ውስጥ አሸናፊ ሆኖ ለመገኘት ከተፎካካሪዎቻችን አንጻር ብልጫ አግኝተን ምርትና አገልግሎቶቻችን ለመሸጥ we need to understand what we have been discussing this picture እዚህ ፒክቸር ላይ ያወራችሁ ነው ማለት ነው። ሶ አንደኛው ሌላኛው ቢዝነስ ስትራቴጂ ላይ ማወቅ ያለን ኮምፒቲቲቭ ፕራዮሪቲ የምንለው ኮምፒቲቲቭ እንግዲህ የፉክክር ብልጫ ፕራዮሪቲ ቅድሚያ የምንሰጣቸው ምንድን ናቸው? አዝ ኦፕሬሽን ማኔጅመንት ፎርስ አንደኛው ኮስት ኦፍ ፕራይስ ነው፣ ዋጋ ነው። ዋጋ ላይ በዋጋ ሜክ ዘ ፕሮዳክት ኦር ዘ ዲሊቨርስ ዘ ሰርቪስ ኢን ቺፕ ለምሳሌ ምርትና አገልግሎቶችን በተመጣጣኝ ዋጋ ለደንበኞቻችን ይሸጥ። በተመጣጣኝ ምንን የኛ ፕሮዳክት መሰረታዊ ፍላጎትና አማራጭ ፍላጎቶችን በማዘጋጀት ማለት ነው። ለምሳሌ በሌላው ዓለም ላይ ካያችሁ ይሄ የተፈጥሮ የተመረተ ነው፣ ይሄኛው ደግሞ በተፈጥሯዊ መንገድ ባልሆነ ፕሮሰስ የሆነ ቫልዩ የተጨመረበት ነው ብሎ ክርል ይለጥፈዋል። ለምሳሌ ይሄኛው $50 ካለ የተፈጥሮውን ኢንኦርጋኒክ የሆነውን ደግሞ $30 ሊሆን ማለት ነው። ስለዚህ ዜጎች ወይም የእናንተ ሸማቾች በአቅማቸው ልክ ፕሮዳክታቸው ምን ያደርጋሉ? ፕሮዲውስ አድርገው ፕሮሞት አድርገው መሸጥ ይችላሉ ማለት ነው። እውነት ኢትዮጵያ ውስጥ እንደዚህ ያለ መልሱ ለእናንተ አንደኛ ደረጃም ሁለተኛም ደረጃም ሶስተኛም ደረጃም አራተኛም በጣም የሚበሰው ደግሞ ቀይጥም ደረጃም ያለው ከመጥፎ ነገር ተጨምሮ በእኩል ዋጋ እኮ የሚሸጥበት ሀገር ነው ያለው። ስለዚህ ይሄንን ነገር አይተን እዚህ ውስጥ መግባት ማለት ከባድ ነው። ኳሊቲ የጥራት ጉዳይ ይሄን ፕራዮሪቲ የምንሰጣቸው ነው። ጥራት፣ ዲሊቨሪ ስፒድ፣ ምርትና አገልግሎት በተፈለገው ጊዜ በተፈለገው ግዛት እያሳለጥ ነው እየሰጠን ነው ወይ? ሪላያቢሊቲ ተአማኝነት፣ እኛ እውነት ማስታወቂያ ላይ እንደምንሰራው ፕሮሞሽን እንደምንሰራው ነው የኛ ምርትና አገልግሎት። ፍሌክሲቢሊቲ እንግዲህ ፍሌክሲቢሊቲ ሚንስ ኮፒ ዊዝ ቼንጅ ኢን ዲማንድ። እንግዲህ ፍላጎቱ በጨመረ ቁጥር የኛም የማምረት አቅማችን የኛም አገልግሎት የመስጠት አቅማችን ምን ያህል ስትሮንግ ነው የሚለውን ነገር ያሳያል ማለት ነው። እና ይሄ በቢዝነስ ስትራቴጂ ላይ እነዚህ ነገሮች መታወቅ ያለባቸው ጉዳዮች ናቸው ማለት ነው። ሶ ይሄንን ካል ቅድም ያለ ይሄንን ካል ኳሊቲ ድርድር የሚቀርብበት ጉዳይ አለ። ስፒድ ፋስት መሆን አለበት። ዲፔንዳቢሊቲ ቢንግ ኦን ታይም ወይም ዲሊቨሪ ኢን ሪላያቢሊቲ ሪላያቢሊቲ መሆን አለበት። ፍሌክሲቢሊቲ ቢንግ ኤብል ቱ ቼንጅ ከባቢ በተቀየ ቁጥር የሸማቾቻቸው የደንበኞቻቸው ፍላጎት በቀነሰና በጨመረ ቁጥር የእናንተም የማምረት አቅም አገልግሎት የመስጠት በዛ ልክ መሆን አለ። ኮስት ቢንግ ፕሮዳክት ምርታማ በምትሆኑበት መንገድ ነው ኮስት ኦፍ ፕሮዳክሽኖቻቸው ኮስት ኦፍ ሰርቪሶቻቸው ማሳለጥ ያለባችሁ ማለት ነው። ሶ ዲስ ኦፕሬሽን ፋንክሽን ካን ቢ ፕሮቫይድ ኢትስ ኮምፒቲቲቭ አድቫንቴጅ ፎር ኢትስ ፐርፎርማንስ ኢን ዘ አባቭ 5 ኮምፖነንት ኦፍ ፕራዮሪቲ። እንግዲህ የአብላጫ የፉክክር አብላጫ ለማግኘት በክንውን ትግበራ ላይ እነዚህ 5ቱ ከላይ የጠቀስኳቸው ጉዳዮች ወሳኝ ናቸው ማለት ነው። ይሄን ከተረዳን ይሄንን ካወቅን we are going to formulating what our operation strategy ኦፕሬሽን ስትራቴጂን ፎርም ኢምፕሊመንት ማድረግ እንችላለን ማለት ነው። እንግዲህ as we have seen ኦፕሬሽን ስትራቴጂ it's a long range game plan ነው። አሁንም ጌም ፕላን አለባት በሰፊው መጣባት አለ ብያለሁ። for the productions of a company product and service and providing a roadmap for the production functions in helping to achieve what our business strategy ቀደም ስለ ቢዝነስ ስትራቴጂ ስለምናወራው ነገር ያንን ነገር ሰክሲድ ለማድረግ ያንን ነገር ከግብ ለማሳለጥ ኦፕሬሽን ስትራቴጂ ስለ ተቋሙ ምርትና አገልግሎት የረጅም ጊዜ እቅድ በማውጣት
እንደ ካርታ በማዘጋጀት ለምርት ክፍል ትግበራ ላይ እቅዶች ምን ማድረግ አለብን? ማሳለጥ አለብን። ይህንን ማድረጋችን ደግሞ ቅድም ቢዝነስ ስትራቴጂያችንን በቀላሉ ምን እንድናደርግ ያደርገናል? አቺቭ እንድናደርግ ይረዳናል ማለት ነው። እንግዲህ አን ኦፕሬሽናል ስትራቴጂ ኢት ኢንቮልቭ ዲሲዥንስ ዛት ሪሌት ቱ ዘ ዲዛይን ፕሮሰስ ኤንድ ዘ ኢንፍራስትራክቸር ኒድስ ቱ ሳፖርት ዘ ፕሮሰስ ነው። ባይዘው እንግዲህ ኦፕሬሽናል ስትራቴጂ ብዙ ጊዜ ወይም የክንውን አሰራር ንድፋዊ እቅዳችን ተግባራዊ ሊሆን የሚችለው አንደኛው ፕሮዳክት ዲዛይኒንግ የምርት ዲዛይናችን ስራ የምርት ሌያዊታችን ምን ይመስላል፣ ምርቶቻችን በቀላሉ ለመጓጓዝ የሚያመቹ ናቸው፣ ምርቶቻችን ቦታ የሚፈጁ ቦታ፣ ምርቶቻችን ለደንበኞቻችን በሚፈልጉ ልክ ነው ፕሮዲስ እያደረግን ያለ ነው። ኢቨን ኢፍ ኢንፍራስትራክቸር አለን ወይ መሰረተ ልማቱስ? አሁን ኦፕሬሽን ስትራቴጂ ስናወጣ እኛ ለማምረት ያቀርናቸውን አገልግሎት እኛ ያወጣናቸውን አገልግሎቶች ለመስጠት ዓለም የምትጠቀምበትን ቴክኖሎጂ አለን፣ ዓለም የምትጠቀምበትን ብቃት ያለው ሌበር አለን፣ ዓለም የሚጠቀምበትን የመረጃ ስርዓት አለን፣ ዓለም የሚጠበቅበትን ለምሳሌ ኤአይ በአግባቡ አሁን አብዛኛው ቴክኖሎጂ አብዛኛው ማሽነሪዎች አብዛኛው ነገሮች ወደ ኤአይ አዶፕት አድርጓል፣ ወደ አርቲፊሻል ኢንተለጀንስ አዶፕት አድርጓል። አውቶማቲካሊ ነው አውቶሜሽናሊ ነው ስራውን ዳታው የሚሰራው ማለት ነው። እኛ አናሎግ ላይ ሆነን ከቻይና ከአሜሪካ ከአውሮፓ ከእንግሊዝ ጋር እንወዳደራለን ማለት ኔቨር በፍጹም ይቻል ነገር አይደለም ማለት ነው። ሶ ኢት ኢዝ ቬሪ ቬሪ ኢምፖርታንት ነው ማለት ነው። ለምሳሌ አሁን የኛ የባንኪንግ ኢንዱስትሪ እንደምታውቁት የድለላ ባንክ ነው። አይዘው የድለላ ባንክ ስራ ነው የሚሰራው። ወደ ውጭ ዶላር እኮ ፈልጋችሁ እኮ ክሬዲት ሌተር እኮ ኤልሲ አጽፋችሁ በቀጥታ እኮ ዶላር አክሰስ አታገኙ፣ ሌላ ባንክ ጋር ጠይቆ ነው። እንግዲህ ይሄንን ካልቸር ይሄንን አሰራር ካልቀየር አሁን ካለው የዓለም ስራ ጋር እንወዳደራለን ማለት መልሱ ለእናንተ ነው። ስለዚህ አንዳንዱ ቢዝነሱ ለራሱ ኢንተረስት ብቻ በያዝ የሚያደርገው ባንክ ኢንዱስትሪው ምሳሌ መንግስት ይችላል፣ ሌሎችም ሴክተሮችን ማንሳት እንችላለን። ለምሳሌ ቴሌ ከሞኖፖሊ ወደ ብዝሃነት ወዳለው ኢኮኖሚ ሄዷል። ግን ጥሩ ነው ይሄንን መታየቱ። ለምን የዚህ ኮምፒውተር ወደ ቴሌኮም ኢንዱስትሪ መግባት ኢትዮ ቴሌኮምን አጠንክሮታል። በዚህ ጉዳይ ላይ ስለ ጌም ቲዮሪ እና ኦፕሬሽናል ስትራቴጂ ላይ በደንብ አድርጌ ቪዲዮ ሰራላችኋል፣ እንዴት የሚለው ነገር ማለት ነው። ቅድም እዚህ ፕላኑ ላይም ስላለ ስለዚህ ዘ ፕሮሰስ ኦፍ ዲዛይን እንግዲህ እኛ የምርትና አገልግሎቶቻችን ዲዛይን በምናደርግበት ሰዓት ላይ ዘ ሴሌክሽንስ ኦፍ አፕሮፕሪየት ቴክኖሎጂ አሁን ቅድም ያልኳቸው እኛ ሀገር ላይ ያለው የባንክ ኢንዱስትሪ የሚጠቀመው ቴክኖሎጂ ምን ያህል ነው የሚለውን ነገር ዩ ሹድ አስክ ዮርሰልቭስ ራሳችሁን መጠየቅ ትችላላችሁ። ሎኬሽንስ ኦፍ ዘ ፕሮሰስ፣ ሮል ኦፍ ኢንቨንተሪ ኢን ዘ ፕሮሰስ የሚሉትን ነገሮች በደንብ መረዳት አለብን ማለት ነው። ኢንፍራስትራክቸር እንግዲህ የመሰረተ ልማት ቴንክ ዩ ቬሪ ማች ስላዳመጣችሁ አመሰግናለሁ። ፓርት 5 ኮንቲኒው ኢን አዘር ቪዲዮ። ቴንክ ዩ ቬሪ ማች